እናንተ ይሄ ሰውዬ ምንድነው የሰራው ነው የሚል አባቴ ወይኔ ጉዴ እዛው ሶፋ ላይ ነው ያያየውኝ እዛው ሶፋ ላይ ነው ደሽ ያልኩት እንደተነሳው መጥቼ ነገር ነው ገበልና ዘዝማ ትላንት ማታ የፈረንሳይን ጨዋታ አይቼ ዓለም ዋንጫ የምትበላው ቡድን ተገኝታለች ብያለሁ በቃ የዋንጫው ቦታ ራኒት ባክ ኤምባፔ ጋር ደወለትና 39 ዓመት ሜሲ 22ቱን ራኒት ባክ ቀድማችሁ እንዳታገናኙዋቸው ብቻ በቃ እነዚህ ሁለት ቡድኖች ማለት የዋንጫ ምናያ ፈረንሳይ ከአርጀንቲና አገን በቃ ምን አይነት ጎሎች ነው ሰው ወርልድ ካፕ ላይ ሃትሪክ ሰውየው በቃ አሁን የባርሳ ያለውን ኤነርጂ ለአርጀንቲና ይዞት የመጣው ነው መልገባ አይደለ 39 ዓመቱ ነው በ39 ዓመቱ ከፕራይም ኤምባፔ ወርልድ ካፕ ኤምባፔ ጋር ነው የተፎካከረና እየበለጠ ያለው ገባ ሃቨርስ ሁለት አገባ ዋው አለ ኤምባፔ ሁለት አገባ ዋው አለ ከዛ ሃላንድ በጣና ሁለት አገባ ከዛ ሜሲ 39 ዓመቱ ሆኖ ሶስት ማን በመጀመሪያ ጨዋታ እንነጋገር ይያላቸው ነው እንነጋገር እስቲ እናንተ ፈራዎች ወይ ጉዴ የመጀመሪያው ጎል ሶስተኛው ጎል ኢቭን ሁለተኛው ጎል ራሱ ማን ነው ፎክስ ኢን ዘ ቦክስ በቃ አይደል ኳስ ይተፋል በዛ በኩል በቃ አለቀ ዳም ምን አይነት ቡድን ነው በእናት አርጀንቲና ይሁን በ39 ዓመቱ ቤስት ተጫዋቻቸው ነው ቤስት ተጫዋቻቸው ብቻ ሳይሆን ከቤስት አሁን ሮድሪጎ ደ ፖል የሚባለው ተጫዋች እኮ አስፈልገው አይደለም የሜሲ ቦዲጋርድ ብቻ ነው ገባለ ሜሲ የሆነ ነገር ካረከው ዋትስአፕ ለማለት ብቻ ነው ያስገቡት እንጂ ሜዳ ላይ ያስፈልጓቸው አይደለም ገባለ በ10 ተጫዋች ምናምን የሚጮቱት ሜሲ እንዳለ ከቨር ስለሚያደርጉ ሳይሮጥ ሳይሮጥ ወይ ታያ ዛሬ ደግሞ ፖርቹጋል አለ ከዛ እንግሊዝ አለ እስቲ እነዚህ ናቸው ተቀናቃኝ የሚባሉት ማለት ነው አራት ውስጥ የሚገቡት ምናምን ነገር ብዬ ማሰባቸው ፈረንሳይና እንግሊዝ ማለት ቀድመው ካላገናኟቸው በስተቀር ለዋንጫ እንደሚገናኙ በእርግጠኝነት ልንገር ነው ማለት በቃ በእርግጠኝነት ነው ማለት ውይ ለሊት 10 ሰዓት ተነስቼ ነው ያየሁት ይሄንን ጨዋታ ሜሲ በመክፈቻ ጨዋታ ሃትሪክ ሲሰራ አይቻለው ብዬ ማወራውን ታሪክ ነው ቁጭ ብዬ ያስመዘገብኩት አሁን ማለት ነው እና አዎ ምንድነው በቃ አሁን ስለዚህ ልጅ ሁሉ ነገር ተብሏል እና እኔ ምንም ማለት አልችልም ወላሂ ግን 38 ዓመቱ ነው ወይ በቃ ሙሉ ታሪኩን ስላየው ማለት እያየው ስላደኩኝ ማለት ነው ይሄንን ሰውዬ ኳስ ማየት ሲጀምር ጀምሮ ስለነበረ በጣም በኔ ዘመን ስለተካሄደ እንደ ታሪክ ስላላለፈኝ በጣም ደስተኛ ነኝ በጣም እድለኛ ነኝ የኳስ ወዳጆች ሁሉ በዚህ ደስተኛ እንደሆናችሁ አምናለሁ እርግጠኛ ነኝ ይገባዋል አርጀንቲናን ጠብቋት ማለት ብዙ ሰው አርጀንቲና ባለፈው ስለበላች ምናምን ብሎ ነበር አርጀንቲናን ጠብቋት ስለ ጨዋታው ምናምን በኋላ ምን እናወራለን ነግቶልን አሁን ደናዋሉ ደናደሩ ምን እንጃ ዛሬ ሰኞ ነው ማክሰኞ ዋው ሜሲ ምን አይነት ተጫዋች ነው ንጉሱ ገና ነው አላረጀም ገና ነው አልቀዘቀዘም ስንል በምክንያት ነው አርጀንቲና አልጄሪያን 3-0 ስታሸንፍ ሶስቱንም ጎል ያስቆጠረው ዓለማችን አይታው እማታቀው ሊዮኔል ሜሲ ነው አታወዳድሩት ብለናችኋል እኮ ከሮናልዶ ጋር አታወዳድሩት እስካሁን ዓለማችን እንደዚህ አይነት ተጫዋች አላየችም በ30 ምናምን አመቱ የመጨረሻውን ወርልድ ካፕ ጨዋታ 3 ጎሎችን አስቆጥሯል በመጀመሪያው ጨዋታ ላይ አንድ ጨዋታ ላይ ድንቅ ተጫዋች ነው ሊዮኔል ሜሲ የምን ጊዜም የዓለም ዋንጫ ጎል ደግሞ ከክሎስ እና ከሮናልዶ ናዛሪዮ ጋር አቻ ሆኗል በ16 ጎሎች ምን አይነት ተጫዋች ሊዮኔል ሜሲ ከዚህ በኋላ አይፈጠርም ዓለማችን ላይ ሊዮኔል ሜሲ የሚመስል ተጫዋች ድንቅ ነበር በየቦታው ነበር በ4-4-2 ነበር የገቡት በሁለት አጥቂ ከሊሳንድሮ ማርቲኔዝ ጋር ተጣምሮ ድንቅ ብቃትን ያሳየው ሜሲ the one and only ሊዮኔል ሜሲ ንጉስ ሆይ ሺህ ዓመት ንገስ ሊዮኔል ሜሲ ንጉሱ ይለያል በ38 ዓመቱ የመጨረሻው የወርልድ ካፕ ላይ የመጀመሪያው ጨዋታ ላይ 3 ጎሎች በ38 ዓመቱ ኢማጂን ጨዋታውን ካያችሁ እንቅስቃሴውን ያታችሁታል 38 ዓመቱ እንኳን አይመስልም በየቦታው ሲጫወት ነበር ለዚህ ነው እኛ የሜሲ ደጋፊዎች ሜሲን የመሰለ እግር ኳስ ተጫዋች ከዚህ በኋላ አይፈጠርም አልተፈጠረም የምንለው በ16 ጎሎች የምን ጊዜም የወርልድ ካፕ ቶፕ ስኮረር ላይ ተቀምጧል እኩል ሆኗል ከክላስ ጋር ከዚህ በኋላ ብዙ ጨዋታዎች ይቀሩታል 20 ምናምን ገብቶ ይጨርሳል ሜሲ ይለያል አሁን ደግሞ ቶፕ ጎል ስኮረር ላይ የመጀመሪያው እሱ ነው ሃላንድና ኤምባፔ ይከተላሉ በ38 ዓመቱ አሁንም ደግሞአለሁ ንጉስ ሆይ ሺህ ዓመት ንገስ ዋው ሜሲ ኧረ በቃ ኧረ ሜሲ በቃ
እንዴ ይሱ እንደ አዲስ ተወለደ እንዴ እንደ አዲስ ተወለደ ደግሞ ሆኖ እንዴ ህሊና ከሌለህ ማለት ነው ብላ ህሊና ከሌለ ቢት እኔ ወድሃለሁ በጣም ነው ማከብረህ ታውቃለህ ህሊና ከሌለ ግን ይሄን ወንጀል ብለው በቃ እንዴ አንተ ብሶበት አልመጣም ብሶበት እስከ ዛሬ እኔ እኮ በቃ ድምጿን ስታጠፋፋ ጉልበቷን ስትቆጥ ምናምን ገብቶኛል ግን በእንደዚህ አይነት መንገድ አይሆንም ገብቷል እግር ኳስ ፍትሃዊ መሆን አለባት ሜሲ ሊተክሙ ነው አንተ ዝም አስባለው በቃ እንዳለ ዝም አስባለው ፒፕሉን ዝም ያስባለው ማን እንዴ ትልቅ ታሪክ ነው የሰራው በቃ ያለ ፔናልቲ ሃትሪክ መስራት አይችልም የሚሉላ ጫጫታ ነበር ጸጥረቂ ድርግምግም ምን ያደርገው በቃ 3 ከፔናልቲ ውጪ ብቻ ምታተኛው አርጀንቲናዊ ይኑር እንጂ ደጋግመን ከሰውነት ባህሪያችን እንወጣለን ምናልባት አሁን 10 ሰዓት ተነስተን ኳስ ማየታችሁና የሚገርማችሁ ሰዎች ካላችሁ ከዚህ የተሻለ ሜሲን ለማየት ማድረግ ምንችለው ነገር ቢኖር እናደርጋለን ሁሉም የሜሲን ደጋፊ ብትጠይቁት እንደዛ ነው የሚላችሁ ብቻ እንደተለመደው ዛሬም አንድ ጎል አግብቷል በቃ እኔ ብቻ በቃ በጣም ነው በቃ እኔ ምን ወድህ እና መሰግነ እንዴት ኳስ እያየው እንደሆነ ግን ላሳያችሁ በዚህ አጋጣሚ እንደዚህ ከሌሊቱ 10 ሰዓት አይመስልም ማኔ ጋር የወርልድ ካፑ የምን ጊዜም ከፍተኛ ጎል አስቆጣሪ እንዲሁም የዚህ ቶርናመንት የመጀመሪያ ሃትሪክ መክፈቻ ሃትሪኩ የተሰራው በምን ተስኑት በኔጉት በሜሲ ነው እንግዲህ አሁን ደግሞ ምን ብላችሁ ልታስረዱኝ እንደምትሞክሩ እኔ አላቅም ሜሲ እድሜ ልኬን አይደለም 9 ሰዓት 10 ሰዓት እድሜ ልኬን ነው የምጠብቅህ እድሜ ልኬን ወይኔ ጉዴ በኢየሱስ ስም በጣም ቴንኪው የወርልድ ካፑ ከፍተኛ ጎል አስቆጣሪ በጣም ቆንጆ ሸምድዶኝ የምን ፔሌ የምን ማራዶና ዳግም ተወለደ ሜሲ እንደገና ይሄ የሌሊት ግጥሜ ነው ጠዋት ላይ ሌላ ግጥም እነግራችኋለሁ ሰው ነው አንተ ሰው ነህ ምንድነህ ያለው የሚማስቀቡልኝ ይመች ሊዮ ሜሲ ሃትሪክ ሰርቷል በነገራችን ላይ በዓለም ዋንጫ ላይ ለመጀመሪያ ጊዜ ነው ሃትሪክ መስራት የቻለው ይውማ ማለት ነው እንቅልፋችሁን ትታችሁ እስከ 10 ሰዓት ተጠብቃችሁ ኳስ መታዩ ከሆነ የአርጀንቲና ኳስ ምክንያቱም ሊዮኔል ሜሲ አለ ሃትሪክ መስራት ይችላል በነገራችን ላይ ከአርጀንቲና ብሔራዊ ቡድን በጣም ወድላቸው ለሜሲ ነው የሚጫወቱት በቃ የኳተር የዓለም ዋንጫ ላይ ታቻቸዋል አይደለ ለሜሲ ያላቸው ፍቅር ሁሉ ነገራቸው ነው የሚሰጡት እሱ ደግሞ ቀለል ብሎት ነው የሚጫወተው ከዚህ በኋላና በመጀመሪያው ጨዋታ እንግዲህ ሃትሪክ መስራት ይችላል በነገራችን ላይ ከሚሎስላቭ ክሎስ ጋር በዓለም ዋንጫ ላይ ብዙ ግብ በማስቆጠር ያለውን ሪከርድ መጋራት ይችላል ኦብቪየስሊ ይሰብረዋል ምክንያቱም ገና ብዙ የዓለም ዋንጫ አለ በትንሹ አርጀንቲና ከዚህ በኋላ 8 ጨዋታዎችን ታደርጋለች ተብሎ ነው የሚጠበቀውና ሃትሪክ መስራት ይችላል በቃ ቁጭ ብላችሁ ካስካያችሁ እንደዚህ አይነት ጨዋታዎችን ብታዩ በእውነት አትጸጸቱ ሊዮኔል አንድሬስ ሜሲ ካሁን በኋላ አንድ ግብና አንድ አሲስት የሚጨምር ከሆነ በዓለም ዋንጫው ማንም ያልሰበረውን ታሪክ መስበር ይችላል። ሌሎች በግሉ የያዛቸውንም አስደናቂ ሪከርዶች ልንገራችሁ። በደንብ ኮፒ ሊንክ እያደረጋችሁ ተከታተሉ። ሊዮኔል አንድሬስ ሜሲ እንግዲህ ከጀርመናዊው አጥቂ ክሎዝ ጋር 16 ግቦችን በማስቆጠር በዓለም ዋንጫው ብዙ ግብ ያስቆጠሩት ሁለቱ ተጫዋቾች ናቸው። ካሁን በኋላ አንድ ግብ የሚጨምር ከሆነ እሱንም በመብለጥ የምንጊዜም የዓለም ዋንጫው ከፍተኛ ግብ አስቆጣሪ መሆን ይችላል። ያ ብቻ ሳይሆን ከሀገሩ ተጫዋች ዲዮጎ ማራዶና ጋር እንግዲህ 8 አሲስት ላይ ነው የሚገኘው። አንድ አሲስት መጨመር የሚችል ከሆነም የዓለም ዋንጫው የምንጊዜም ከፍተኛ አሲስት አድራጊ መሆን ይችላል። ሊዮኔል አንድሬስ ሜሲ በግሉ ወደ ያዛቸው ሪከርዶች ስወስዳችሁ ደግሞ 24 የግብ ተሳትፎዎችን በማድረግ በዓለም ዋንጫው ከፍተኛ የግብ ተሳትፎ ያለው ብቸኛው ተጫዋች ከሳጥን ውጪ በርካታ ግቦችን ያስቆጠረ 6 ግቦችን ማለት ነው። ይህም በዓለም ዋንጫው ታሪክ ሊዮኔል አንድሬስ ሜሲ ብቻ ነው። ብዙ ትልልቅ የግብ ዕድሎችን የፈጠረ 16 ይሄም ሊዮኔል አንድሬስ ሜሲ ብቻ ነው። ብዙ ቁልፍ ኳስ ያቀበለ 77 ይሄም ደግሞ ሊዮኔል አንድሬስ ሜሲ ብቻ ነው። እንደዚሁም ደግሞ ብዙ የተሳካ ድሪብል ያደረገ 112 ይህም ሊዮኔል አንድሬስ ሜሲ
ብቻውን የያዛቸው ናቸው። ሊዮኔል ሜሲ እንግዲህ ቀሪ ሁለቱን ሪከርዶችም ይሰብራል ተብሎ ይጠበቃል ማለት ነው። ሊዮኔል አንድሬስ ሜሲ ካሁን በኋላ አንድ ግብና አንድ አሲስት የሚጨምር ከሆነ በዓለም ዋንጫው ማንም ያልሰበረውን ታሪክ መስበር ይችላል። ሌሎች በግሉ የያዛቸውንም አስደናቂ ሪከርዶች ልንገራችሁ። በደንብ ኮፒሊንክ እያደረጋችሁ ተከታተሉ። ሊዮኔል አንድሬስ ሜሲ እንግዲህ ከጀርመናዊው አጥቂ ክሎዝ ጋር 16 ግቦችን በማስቆጠር በዓለም ዋንጫው ብዙ ግብ ያስቆጠሩት ሁለቱ ተጫዋቾች ናቸው። ካሁን በኋላ አንድ ግብ የሚጨምር ከሆነ እሱንም በመብለጥ የምንጊዜም የዓለም ዋንጫው ከፍተኛ ግብ አስቆጣሪ መሆን ይችላል። ያ ብቻ ሳይሆን ከሀገሩ ተጫዋች ዲዮጎ ማራዶና ጋር እንግዲህ 8 አሲስት ላይ ነው የሚገኘው። አንድ አሲስት መጨመር የሚችል ከሆነም የዓለም ዋንጫው የምንጊዜም ከፍተኛ አሲስት አድራጊ መሆን ይችላል። ሊዮኔል አንድሬስ ሜሲ በግሉ ወደ ያዛቸው ሪከርዶች ስወስዳችሁ ደግሞ 24 የግብ ተሳትፎዎችን በማድረግ በዓለም ዋንጫው ከፍተኛ የግብ ተሳትፎ ያለው ብቸኛው ተጫዋች፣ ከሳጥን ውጪ በርካታ ግቦችን ያስቆጠረ 6 ግቦችን ማለት ነው። ይህም በዓለም ዋንጫው ታሪክ ሊዮኔል አንድሬስ ሜሲ ብቻ ነው። ብዙ ትልልቅ የግብ ዕድሎችን የፈጠረ 16፣ ይሄም ሊዮኔል አንድሬስ ሜሲ ብቻ ነው። ብዙ ቁልፍ ኳስ ያቀበለ 77፣ ይሄም ደግሞ ሊዮኔል አንድሬስ ሜሲ ብቻ ነው። እንደዚሁም ደግሞ ብዙ የተሳካ ድሪብል ያደረገ 112፣ ይህም ሊዮኔል አንድሬስ ሜሲ ብቻውን የያዛቸው ናቸው። ሊዮኔል ሜሲ እንግዲህ ቀሪ ሁለቱን ሪከርዶችም ይሰብራል ተብሎ ይጠበቃል ማለት ነው። አረ ምን አይነት ሰውዬ ነህ! አረ ምን አይነት ሰውዬ ነህ! እስኪ ይህንን ሰውዬ በትክክል የምትገልጹበት ቃል ካለ ኮመንት ላይ አስቀምጡት። 39 ዓመቱ ነው። ዓለም ዋንጫ ላይ ዲስ ዊክ ማለት ነው። ዓለም ዋንጫ ላይ ይህን ሰውዬ የሚያጣጥሉበት ነገር ሲያጡ ዓለም ዋንጫ ላይ ሃትሪክ ሰርቶ አያውቅም። አይምሯችሁ ከቁጥር ውጭ ምናምን ማሰብ አይችልም። እግር ኳስ 90 ደቂቃ ተመልክቶ ይሄ ኤሊየን ሰውዬ የሚሰራውን ኤአይ የማይሰራውን ስራ ነው የሚሰራው። ሃትሪክ አልሰራም እያሉ ሲያጣጥሉት ነበር። ይሰማዋል መሰለኝ፣ እኔ አላቅም። ይኸው ሃትሪክ ያለ አንድ ፔናልቲ ከቦክስ ውጭ ጎል በማስቆጠር በዓለም ዋንጫ ታሪክ ግንባር ቀደሙ ሆኗል ዛሬ ማለት ነው። ምን አይነት ሰውዬ ነው! 39 ዓመቱ ነው። የዓለም ዋንጫ የምንጊዜም ቶፕ ስኮረር ሆኗል። አሁን ከጀርመናዊ ተጫዋች ጋር እኩል ሆኗል። 16 ገና ከኦስትሪያ ጋር አለ። ቀሪ ጨዋታዎች አሉ። ከምድባም አልፋ ሌላም ጨዋታ አለ። በእርግጠኝነት የዓለም ዋንጫ የምንጊዜም ኮከብ ጎል አስቆጣሪ ሊዮኔል ሜሲ ነው። በ4 ዓመት አንድ የሚገኝ ቶርናመንት ነው። አንተ ቅድም እኮ እኔ እምባፔው ለጎል አስቆጠር ምን አይነት ጎል ነው ያገባው እንዴ? ውጋት የቀጠናው ስጋት ስል ነበር። ትክክለኛ የቀጠናውን ስጋት አየኸው ወይ? ሻውን ሃትሪክ ሰራ። ሃትሪክ። እኔ ደግሞ ሆዳም ነኝ ፈጥሮብኝ ማለት ነው። እኔ በቃኝ አላቅም መሰለኝ። እኔ አላቅም። ዓለም ዋንጫ ላይ የሀገራቶቹን አቋም አይታችኋል አይደል? እስኪ አርጀንቲና አሁንም ድጋሚ ዋንጫው ማትበላበት ምክንያት ምንም እየታየኝ አይደለም። በቃ ቡድን ናቸው። አይናቸውን ጨፍነው መጫወት የሚችሉ መቀባበል የሚችሉ አሁንም ዋሪየርስ። ሊዮኔል ሜሲም ደግሞ ኮፓ አሜሪካ ላይ የተወሰነ ዲስአፖይንት አድርጎን የነበረው ተጎርቶ ስለነበር እንደሆነ በትክክል አስመሰከረ። ዛሬም ያኔ ተጎርቶ ስለነበር እንደሆነ እንጂ እስቲል ክላሲስ ፐርማነንት የሚባለውን አባባል በትክክል ቆሞ ሲራመድ የምታየው 10 ቁጥር ለብሱ በአርጀንቲና ማሊያ ሜሲ ላይ ነው። በቃ ክላስ ነው። ሩጫውን አይሮጥም፣ አይሮጥም ከ22ቱ የበለጠውን ደግሞ አይሮጥም። ግን ሜሲ ነው። ስቲል አንተ ምን አይነት ሰውዬ ነው? ኧረ በስመ አብ። ዓለም ዋንጫ ላይ ሃትሪክ ሰርቶ አያውቅም ብለው ደግሞ ሚሉት ሲያጡ እንደዛ ብለው ሲያጣጥሉት ሃትሪኩን አይሰራም። አንተ ምን አይነት ይሄ እኮ ብልግና እኮ ነው። ይሄ ሰውዬ በጣም ባለጌ ሰው ነው ከምታስቡት በላይ ማለት ነው። በዚህ ሳምንት ነው እንግዲህ የሚሉት ሲያጡ የእሱን የዓለም ዋንጫ ኬሪየር ማለት ነው የሚሉት ሲያጡ ሃትሪክ እኮ ሰርቶ አያውቅም ይሉት ነበረ ማለት ነው በየሶሻል ሚዲያው። ይሰማዋል መሰለኝ፣ እኔ አላቅ። ዛሬ መጥቶ ይኸው ሃትሪክ። በቃ አፈል ሊያዘጋ ነው የሚመጣው። ከዚህ በላይ ብልግና የለም። በ39 ዓመቱ ሃትሪክ ሰርቶ እኮ አያውቅም ብለን ስትል ያለ ፔናልቲ ዊዛውት ፔናልቲ ሃትሪክ። ሌላ ደግሞ ምባፔ ይኸው ደረሰበት። ምባፔ ለጎል ካስቆጠረ በኋላ ከሜሲ እኩል ሆኖ ነበረ። ይኸው ምባፔ ደረሰበት የዓለም ዋንጫ ጎል ሲሉ 3 ጎል አስቆጥሮ ይኸው ከጀርመናዊ ክሎዝ እኩል 16 ጎል በማስቆጠር የዓለም ዋንጫ ቶፕ ስኮረር ነው። አንድ ጎል ነው ማስቆጠር የሚጠበቅበት። በጣም ባለጌ ሰውዬ። በጣም ግን ነገረኛ መሆኑ የምታውቁት ሃትሪክ ሰርቶ አያውቅም ሲሉት 2 ከቦክስ ውጭ ጽድት ያለ፣ በተለይ የመጀመሪያው ኳስ እንዴት ነው የሚያምረው! 2 ከቦክስ ውጭ። ከዛ ሰው ታፒን እንደዚህ ያሳምራል። ታፒኑን ጎል ተመልከቱት። ሁለተኛውን የራሱ ስራ ነው፣ ተበላሸ፣ ግን መልሶ እድል ወደ እሱ አመጣት ኳሷን። ታፒን ሰው እንደዚህ ያሳምራል። በረኛው እንዴት እንደሸጠው ተመልከቱት። ሰርች አድርጉና
ሊዮኔል ሜሲ ለምን እንዳለቀሰ ማብራሪያውን ሰጥቷል። እንደዚሁም ከጨዋታው በኋላ የሰጠውን ቃለ መጠይቅ አጠር አድርጌ ወደ እናንተ ማድረሳችሁ ይሆናል። ቪዲዮውን ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ እስከ መጨረሻው እንድትከታተሉ ትጋብዛለሁ። ምትሃተኛው ሊዮኔል ሜሲ እንግዲህ ሌሊቱን አስደናቂ ብቃቱን አሳይቶን በዓለም ዋንጫ የመጀመሪያ ሃትሪኩን አልጄሪያ ላይ ካስቆጠረ በኋላ በሰጠው ቃለ መጠይቅ ላይ ስለማልቀሱ ተጠይቆ አዎ የመጀመሪያውን ጎል ካስቆጠርኩ በኋላ አልቅሻለሁ፣ ነገር ግን ያለቀስኩበት ምክንያት ከእግር ኳስ ጋር ፈጽሞ የተገናኘ አይደለም። በግሌ በጣም ከባድ ቀናትን ሳሳልፍ ነበር ባለፉት ቀናት፣ ነገር ግን አሁን ላይ በጣም ጥሩ ሁኔታ ላይ ነው ያለሁት። ለዚህም ደግሞ ምስጋናዬን ለቡድን አጋሮቼና ለመላው የቡድኑ አባላት ማቅረብ ፈልጋለሁ። ምክንያቱም በእያንዳንዱ ደቂቃዎች ከጎን የሆነው ሲያበረቱኝና ሲያጽናኑኝ ነበር በማለት ያለቀሰበት ምክንያት እንግዲህ በዚህ መልኩ ማብራሪያውን ሰጥቷል። ሊዮኔል ሜሲ አያይዞም አዎ 6ኛ የዓለም ዋንጫ ነው፣ ደግነቱ ግን በጣም ጥሩ ሁኔታ ላይ እንዳለው ይሰማኛል። ደጋፊዎቻችን ይህንን ከባድ ጨዋታ እንድንወጣ አግዘውናል፣ ደግፈውናል። ምስጋናዬን ለነሱ ማቅረብ እፈልጋለሁ። በዓለም ዋንጫ የመጀመሪያውን የግሩፕ ጌም ማሸነፍ ምን ያክል ከባድ እንደሆነ እናውቃለን። ይህንን ወሳኝና ከባድ ጨዋታ ግን ማሸነፋችን ለኛ ትልቅ ጥቅም አለው በማለት አስተያየቱን ሰጥቷል። እንደዚሁም ደግሞ የሚሮስላቭ ክሎፕ በዓለም ዋንጫ 16 ጎሎችን በማስቆጠር ከፍተኛውን ሪከርድ መጋራቱን ተከትሎ በሰጠው ምላሽ ላይ እንደተናገረው ከሆነ ይሄ እኮ ቁጥር ነው፣ ለኔ ስታት ነው። እነዚህን ቁጥሮች እኔ ፈጽሞ አላስባቸውም። አሁንም ጥሩ ነገር ማድረጌን ነው የምቀጥለው። አዎ በዓለም ዋንጫው ከፍተኛ ጎሎች ካስቆጠሩ ተርታ በመመደቤና እዛ ሊስት ውስጥ በመገኘቴ ክብር ይሰማኛል። ነገር ግን ስለ ቁጥሮች ብዙም አልጨነቅም። በዚህ እድሜ ላይ እዚህ ቦታ መገኘቴና በዚህ ሁኔታ ውስጥ መሆኔ ራሱ ለኔ በጣም ትልቅ ደስታን ያለው በማለት ምላሹን ሰጥቷል። ታዲያ ስለ ሊዮኔል አንድሬስ ሜሲ አስደናቂው የምሽቱ ብቃትና ስለሰጠው ቃለ መጠይቅ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።